ሰላም ጤና ይስጥልኝ። ይህ አንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበር ዜና ተሰምቷል። እስራኤልና ሊባኖስ የተኩስ አቁም ስምምነት ማድረጋቸውን ተከትሎ በሺዎች ተፈናቅለው የነበሩ ሊባኖሳውያን ወደ ቀያቸው መመለስ ጀምረዋል። በዚህም ከፍተኛ የሆነ የመንገድ መጨናነቅ እንደተፈጠረ ተነግሯል። በተያያዘ ዜና የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከዚህ በኋላ በቃ ብያለው በቃ ሲሉ ተደምጠዋል። በቃ ያሉትም የእስራኤልና የሊባኖስን ጦርነት ነው ተብሏል። ከዚህ በኋላ እስራኤል ሊባኖስ እንዳትደበድብ በአሜሪካ እገዳ ተጥሎባታል ሲሉም አክለዋል። ወደ ስፖርት ዜና ስናፍ ደግሞ ማንቸስተር ዩናይትድ በስታንፎርድ ብሪጅ ድል ቀንቶታል። ቀይ ሰይጣኖቹ ቸልሲን በስታንፎርድ ብሪጅ አስተናግደው በ43ኛው ደቂቃ ላይ ኩና ባስቆጠራት ብቸኛ ጎል ወሳኝ የተባለ 3 ነጥብ ይዘው ተመልሰዋል። በዚህም ቻምፒዮንስ ሊግ ለመሳተፍ በሚደረገው እልህ አስጨራሽ ትግል ውስጥ ይህ የማንቸስተር ድል እጅግ አስፈላጊ እንደሆነ ተነግሯል። በተያያዘ ዜና ዛሬ የሳምንቱ ተጠባቂ ጨዋታ ይካሄዳል። ምናልባትም የፕሪሚየር ሊጉን ዋንጫ ማን ያነሳዋል የሚለውን ጥያቄም አብሮ ሊመልስ ይችላል እየተባለ ነው። አርሰናል ከማንቸስተር ሲቲ የሁለቱ ኃያላን ክለቦች ፍልሚያ ዛሬ በኢትሃድ ስታዲየም 12 ሰዓት ተኩል ላይ ይጀምራል። አርሰናል አንድ ተስተካካይ ጨዋታ ያለው ሲቲን በ6 ነጥብ ከፍሎ አናት ላይ የተቀመጠ ሲሆን አርሰናል የፕሪሚየር ሊጉን ዋንጫ ለማንሳት የዛሬውን ጨዋታ ማሸነፍ አማራጭ የሌለው ነጥብ ነው ተብሏል። አርሰናል ዛሬ የሚሸነፍ ከሆነ ግን ከፍተኛ ቅርቃር ውስጥ የሚገባ ነው የሚሆነው ሲሉ የእግር ኳስ ተንታኞች ተናግረዋል።